ላይላ ከቤት እየወጣች ትታያለች። አስፓልት ተሻግሮ ጄቫን ቆሞ ያያታል። እንዴ አንተ እዚህ ጋር ምን ትሰራለህ? እንዴት መጣህ? ትለዋለች። አንቺን ላይ የመጣው ይላታል። ሞቅ ባለ ሰላምታ ሰላም ይባባላሉ። ከዛም ጨዋታው ይደራል። ቆመው ያወራሉ። ወደ ቤት መሄድ አለብኝ ትለዋለች። ከዛ እሱ በጨዋታ ይይዛታል። ወዳለፈ ታሪኳ የሚወስዳትን ትዝታ ይቀሰቅስባታል። እሷም ወዳለፈ ታሪኳ ትውስታዋን ትጀምራለች። የምታፈቅረው የቆሻሻው ቦታ ላይ የነበረው ልጅ የምታፈቅረው የልጅነት ፍቅርን ታስታውሰዋለች። ከዛም በሐዘን ትዋጣለች። ምን ነው ላይላ ምን ሆንሽ? ምናምን ይላታል። አይ ምንም እንዲሁ ወደ ቤት መግባት አለብኝ ትለዋለች። ከዛም እሱ በንዴት ራሱን ይደበድባል። እሷም ትሄዳለች። ኑር ቤት ውስጥ መስኮት ላይ ተክዛ ትታያለች። አሊ ይመጣና ምን ሆነሻል? ተክዘሻል እኮ ብሎ አንገቷን በፍቅር ዳበስ ያረጋታል። ምን ሆነሃል? ሰው ሊያይ ይችላል እኮ ብላ ትናደድና ብድግ ብላ ታየዋለች። ከዛም መስኮቱን እየዘጋ እኔ በጣም ናፍቅሽኛል፣ ለምንድን ነው እንደዚህ እየሆንሽ ያለሽው? ምን ሆነሻል ዛሬ ይላታል። ማሊ እባክህን ያችን ልጅ ልታመጣልኝ ትችላለህ? እርግጠኛ መሆን አልቻልኩም፣ ሰላሜን እየነሳችኝ ነው። ይዘህልኝ ና ትላለች። ይዘህልኝ ና? ያምሻል እንደ አንቺ ምንድነው ባልተፈጠረ ነገር እንደዚህ እየሆንሽ ያለሽው? ተረጋጊ እንጂ ይላታል። አምጣልኝ ብያለሁ አምጣልኝ ትለዋለች። ላይላ ቤት ላይላ ሻይ እየጠጣች ትታያለች። ከዛም የበሯ ደወል ይጠራል። ወደ በሬዳ በሩን ትከፍተዋለች። ልጅነቷን ያበላሸው ሰውዬ ትደነግጣለች። ይቅርታ ማለበል ትለዋለች። ማሊ ይባላለሁ ይላታል። ምን ነበር? ኑር ነው የላከችኝ፣ ፈልጋሻለች ይዛትና ብላኝ ነው ይላታል። ለምን ጉዳይ ነው? ለምን ጉዳይ እንደሆነ እኔ በምን ላቅ እችላለሁ? እየጠበኩሽ ነው፣ ተዘጋጅ ወስድሻለሁ ይላታል። ይቅርታ ስራ አለኝ፣ ወደ ስራ መሄድ አለብኝ ትለዋለች። ከዛም በሩን ልትዘጋው ስትሞክር በእግሩ በሩን ያግደዋል። እየጠበኩሽ ነው፣ ተዘጋጅና ቶሎ ውጪ ይላታል በሚያስፈራራ እይታ። እሷም በደንብ ታስብና ኦኬ ብላ በሩን ትዘጋዋለች። ላይላ በሯን ዘግታ በትልቁ ትተነፍሳለች፣ ታስባለች። ከዛም ልብሷን ቀይራ ትወጣለች። ከዛ መኪና ውስጥ ሆነው በትዝብት እያየችው ይዟት ይሄዳል። ላይላም በትውስታ ወደ ኋላ ተመልሳ ትንሿን ላይላ ታስታውሳታለች። ከዛም መኪና ውስጥ ሆና አብራት እንደተቀመጠች በሀሳብ ትሄዳለች። ወደ ኑር ቤት ይደርሳሉ። ከዛም የኑርን ቤት በማስተዋል እያንዳንድ ነገሮችን ታያቸዋለች፣ ትመለከታቸዋለች። ወደ ሳሎን ትገባለች። አልበሞችን ቴብል ላይ የተቀመጡ የፎቶ አልበሞችን በሙሉ ታያቸዋለች። ወደ ልጅነቷ ተመልሳ ታስታውሳለች። ያ የልጅነት ፍቅረኛዋ ለእሷ ሲል በጣም ብዙ ዋጋ በልጅነት እድሜው የከፈለላት በእሳት የተወጋላት ልጅ መሆኑን ስታቅ በጣም ታዝናለች፣ በጣም ትተክዛለች፣ በጣም ትናደዳለች። ያም ሆኖ ዞር ብሎ ሊያያት ሲሞክር ግድግዳውን ተደግፋ እንዳያያት ትሞክራለች። እሷ ሙሉ በሙሉ አስታውሰዋለች። የልጅነት ያኔ ዋጋ የከፈለላት ፍቅረኛዋ እሱ ነው። በትውስታ ወደ ኋላ ትሄዳለች። እያንዳንዱ ሞመንት አስታውሰዋለች። ታዝናለች፣ ታለቅሳለች። ከዛ እንደምንም ራሷን አረጋግታ ወደ ኑር ትሄዳለች። ኑርም እንኳን ደህና መጣሽ ብላ በሞቅታ ትቀበላታለች። እንኳን ደህና ቆየሽኝ፣ ለምን እንደፈለግሽኝ ባላቅም መጥቻለሁ ትላታለች። ስላንቺ ከተማ ሁሉ ያወራል፣ በጣም ጎበዝ ባለሙያ ሼፍ ነሽ ትላታለች። አዎ አመሰግናለሁ ትላታለች። ለመሆኑ ማንነሽ አንቺ ትላታለች። በድንጋጤ እሷም አተኩራ ታያታለች። ከዛም ማንነቷን ቀይራ ትተዋወቃታለች። ስለ አባቷ ስለ ቤተሰቦቿም ትጠይቃታለች። እሷም በማስተዋል እያንዳንዱ ነገሩን እሷ እንዳትጠረጥር አድርጋ ትነግራታለች። ኦ እሺ። ኑርም በጥርጣሬ እያስተዋለቻት ባለማመንና በማመን መሃል ላይ
ሆና ምን መጠጣት እንደምትፈልግ ትጋብዛታለች። ኑርም ሻይ ይሆንልሽ ቡና ምን ትፈልጊያለሽ ትላታለች። ቡና ይሆንልኝ ትላታለች። ከዛም ቁጭ ይላሉ።